ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ሰላም ነኝ። እንግዲህ ደግሞ ዛሬ የመጣሁኝ በየአብ እስቲ በቅድሚያ ግን ለቻናሌ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየት የሚኖራችሁ ከሆነ ኮመንት መስጫው ስር አስቀምጡልኝ። እንግዲህ ሰሞኑን ያቡ የለቀቀውን ቪዲዮ ተመልክተናል። እሱና ልዩ ሆነው የሰሩት ቪዲዮ ነበርና እሱን በሚገባ የተመለከትን ሰዎች አለን። እንግዲህ እዛ ላይ ልዩ ያለችው ነገር አለ። እንግዲህ ልዩን እንደምናውቀው ከሱ ከሄሉ ጋር በነበረ ጊዜ እና ከሄሉ ጋር በተጣላ ጊዜ እነሱን ለማስታረቅ ለማስማማት በጣም ብዙ መስዋዕቶችን ትከፍል ነበረ። አብረውም እንዲሆኑ በተለይ መጨረሻ አካባቢ ላይ በጣም ብዙ ትታገል እንደነበረ ተመልክተናል። እና ይህንን ስንመለከት ፈጽማ ልዩ ከያቡ ውስጥ እንደወጣች አድርገን ነበረ የተመለከት ነው ማለት ነው። ከሁኔታው አንጻር ቀለበት አስርልሻለሁ ብሏት ለሄሉ፣ በኋላ ግን በደረሰው ቴክስት መሰረት ደግሞ ቆይ አሁን አላደርግም ማጠራው ነገር አለ ብሎ በሚልበት ሰዓት ራሱ ልዩ በጣም ተቆጥታ ስትናገረው ነበረ። ስሜቱን ታውቀዋለህ፣ ትረዳዋለህ ወይ? እንዴት እንደዚህ ትላታለህ? ራስ ጠርተህ አምጥተሃት ቀለበት አስርልሻለሁ ብልሃት እንደገና ደግሞ እንዴት እንደዚህ ትላለህ ብላ በጣም በቁጣ ያብስራን ስትናገረው ሰምተናል። እና እነዛ ሁኔታዎች ስታደርግ የነበረው ሁለቱ አንድ ላይ እንዲሆኑ ስታደርግ የነበረውን ነገር ስንመለከት ሁሉ በቃች ልጅ እንግዲህ ፍጹም ከያብ ስራ ውስጥ እንደወጣች አድርገን ነበር ያየ ነው ማለት ነው። እኔም በአንድ ቪዲዮ ላይ የተናገርኩት ነገር አለ። በቃ ማንም ሰው ሊያደርገው የማይችለውን ነገር አድርጋለች። ፍቅር ያፈቀሩት ሰው ደስታ ነው የምትለውን ነገር እያሳየች እናት ያለችው በሚለው ነገር ጥቂት ያልኩት ነገር አለ ስለ ልዩ ማለት ነው። አሁን ሰሞኑን በለቀቀው ቪዲዮ ግን ስንመለከት ልዩ ያው አብረን እንሁን ጥያቄ አቅርባ ፈቅርሃለሁ እኮ ወድሃለሁ እኮ እኔ ከሄሉ ጋር እንድትሆን ሳደርግ እናንተ ፊት እያስመሰልኩ ነበር እንጂ ከናንተ በኋላ ግን ውስጤ የሚለው ነገር ነበረ ምናምን ነገር እያለች ስትለው ተመልክተናል። እና ይቺ ልጅ እንደምትለው እዚህ ጋር እንዳለችው እውነቷን ከሆነ ግን እነዚህ ልጆች ተጋብተው ኑሯቸውን ከጀመሩም በኋላ የሆነ ችግር ልትፈጥርባቸው ትችል ነበረ ማለት ነው። እዛ ጋር እያስመሰለች ከነበረች ግን ደግሞስ በዚህስ ልክ ማስመሰል ይቻላል ወይ? በዚህ ልክ ማስመሰል ይቻላል? ያፈቀሩትን የወደዱትን ሰው ሌላ ሰው ሊያገባ ከሌላው ሰው ጋር ጉዞና ህይወትን ጀምሮ እያየ ነው ደስተኛ ሆኖ ቀርቦ ግን ውስጡ ደስተኛ ሳይሆን በእነሱ ፊት ደስተኛ ሆኖ በእንደዚህ መልኩ ማስመሰል ይቻላል የሚለውን ነገር ሳስብ የሚቻል አልመሰለኝም። እና ከዚህ የተነሳ ሄሉና ማነው ልዩና የአብ ስራ ድራማ እየሰሩ ያሉ ይመስለኛል። እወቂልኝ፣ ስሚልኝ ሄሉ፣ እኔ ከልዩ ጋር ያለኝን ነገር ጨርሻለሁ የሚል መልእክት ይመስለኛል ለሄሉ እያስተላለፈ ያለውና ባክሽን እኔ ከልዩ ጋር ያለኝን ነገር ጨርሻለሁኝና በዚህ ቪዲዮ ተመልከችልኝና ነይ አይነት ነገር ግብዣ ይመስለኛል እያቀረቡ ያሉት። ምክንያቱም ከዚህ በፊት ለሄሉ ቀለበት አርባ ምንጭ ላይ ቀለበት ሊያደርግላት ብሎ እሷን ከልዑል ጋር ሲያያት ባያት ምክንያት ከዛ ተጣልተው ነበር። በዛ ምክንያት ተጣልተው በነበረ ሰዓት ልዩን ጠርቷት ነበረ አለችበት እንግዲህ ወደ አርባ ምንጭ እንድትመጣ አድርጎ ከዛ በማግስቱ ባየነው ከእሷ ጋር አንድ ላይ ሆኖ ከነ ችግርሽም ቢሆን ከአንቺ ጋር መኖር ይሻለኛል ብሎ አቅፎ ተሸክሞ ሲያሽከረክራት አበባ ሲሰጣትም ምን ሲላት በቃ በትክክል ወደ ልዩ የተመለሰ አስመስለው የሰሩት ድራማ ነበረና ያንን ሁሉ ስንመለከትኛ እውነትም በቃ ወደ ልዩ ተመልሷል ማለት ነው የሚለውን ነገር ብለን ሳንጨርስ ደግሞ ተመልሶ መጥቶ እኔ እርጅኝ ብያት ነው የጠራኋት እና ረዳችኝ እንጂ እኔ ከእሷ ጋር ምንም ነገር ኖሮኝ አይደለም ከልዩ ጋር ያለኝን ነገር ከጨረስኩኝ ቆይቻለሁ። ግን እዚህ ጋር ሄሉ ህመሙን እንድትረዳው እንድትመለከተው ስለፈለኩኝ ነው አይነት ነገር ሲል ደግሞ ሰምተነዋል። እና ልትረዳይ ነው እንጂ ምንም ነገር ከእሷ ጋር ኖሮ
አይደለም ከጨረስን ቆይተናል፣ ግን እንድትረዳኝ ጠራኋት፣ ልትረዳኝ መጣች፣ ረዳችኝ ብሎ ሲናገር ሰምተናል። ግን ያም ሆነ ይህ የአብ ስራ ለልዩ ያለው ነገር ሁሉ ማለት ከልዩ ውስጥ እንደወጣ እና ለልዩ ምንም አይነት ስፍራና ቦታ እንደሌለው ነው እየተመለከትን የነበረውም ስናይም አሁንም እያየን ያለ ነው ማለት ነው። እና እኔ ሲመስለኝ እስቲ እናንተ ምን ይመስላችኋል? ይሄ ቪዲዮ ለምን ተለቀቀ? እስቲ ምንድን ነው በእናንተ በአይምሯችሁ ውስጥ የመጣው ምንድን ነው? የአብ ስራ ይሄንን ቪዲዮ ለምን ለቀቀው? እስቲ ቴክስት አድርጉልኝ ማለት ጻፉልኝ፣ ኮመንት ሀሳብ መስጫው ላይ ሀሳባችሁን አስቀምጡልኝ። እና እኔ ግን ሲመስለኝ ምንድን ነው የመሰለኝ ድራማ አሁንም እየሰሩ ነው ማለት አሁንም እየረዳችሁ ያለች ይመስለኛል። ልዩ ማለት ሄሉ የአብ ስራ ምንም አይነት ነገር ለልዩ እንደሌለው ሄሉ እንድትረዳ ለሄሉ ይመስለኛል ቀጥተኛ መልእክት እያስተላለፈ እና እያስተላለፉ ያሉት አሁንም ድራማ ነው የሚመስለኝ እኔ። ምክንያቱም ብዙ የያቡም ተመልካቾችም በተለይ ደግሞ የሄሉ ተመልካቾች የአብ ስራ ከልዩ ጋር ያለው ነገር እንዳልጨረሰ ብዙዎቹ ሲናገሩ ሲጽፉ ሰምተናቸዋል፣ አይተናል። እና ይህንን አስረግጦ ለተመልካቾቻቸውም ለሄሉም ለመናገር የሰሩት ድራማ ነው የሚመስለኝ እንጂ ልዩ ፍጹም የማይፈልጋትን ሰው በእንደዚህ አይነት መልኩ ቪዲዮ ደቅና ካሜራ ደቅና ወድሃለሁ እኮ አፈቅርሃለሁ እኮ ብላ መንገድ ላይ ሁሉ ቁጭ ብላ እስከምትንሰቀሰቅ ድረስ ነገር ኖሯት አይመስለኝም። ማለት ይሄ ሰው እንደማይፈልጋት ደጋግሞ ነግሯታል። ስላልፈልጋትም ደግሞ ወደ ሄሉ መጥቶ ከሄሉ ጋር የነበረውን ሁኔታ አይተናል። እና የማይፈልገውን ሰው እባክህን ውደደኝ ብሎ ማለት በሴት ልጅ እንትን በጣም ከባድ ነው። ምክንያቱም በተደጋጋሚ አሳይቷታል። በቃ ከእሷ ጋር ምንም ነገር እንደሌለው ደጋግሞ ነግሯታል። ግን አሁን ዛሬ ካሜራ ደቅና እባክህን አብረን እንሁን፣ እኔ እኮ እወድሃለሁ፣ አፈቅርሃለሁ፣ ከእሷ ጋር እንድትሆንም እኮ ስፈልግ ያንተን ደስታ ስለፈለግኩ ነው፣ ከኔ ጋር ስትሆን ደስታ ስለሌለ ከእሷ ጋር ግን ደስታ ስላለህ ብዬ ነው። እና ከአንቺ ጋር ሲሆን ደስታ የሌለውን ሰው ደስታ እንደሌለው የምታውቂውን ሰው አሁን እንደገና በካሜራ ደቅኖ ናልኝ እባክህ አብረን እንኑር ብሎ አደባባይ ላይ በህዝብ ፊት መልቀቁ ቪዲዮውን አስፈላጊ ነው ወይ? ከክብርም አንጻር ከሴት ልጅ ክብርም አንጻር እጅግ በጣም ከባድ ነው ሊሆን የሚችለው። እና ይመስለኛል አሁንም በዚህ ሁኔታ የአብ ስራ ልዩ እንድትረዳው ፈልጎ ያደረገው ነገር ነው ሊሆን የሚችለው እንጂ ሲጀመርም ይሄ ቪዲዮ መለቀቅም የነበረበት ቪዲዮ አልነበረም። በውስጥ የሚቀመጥ ቪዲዮ ነበረ። በቃ እንደዚህ በትክክል እሱን ፈልጋና ከሱ ጋር ለመሆን እንደገና ይሄን ክፍተት ተጠቅማ ጥያቄ ይዛ መታ ከሆነ መለቀቅ የነበረበት ቪዲዮ አልነበረም። ግን ለህዝብም ለሄሉም እንዲደርስ ስለተፈለገ ካሜራ ደቅ ነው ይህንን ድራማ ሰርተው እንግዲህ ይውልኝ ስሙልኝ ይወቁልኝ አይነት ነገር ነው የአብ ስራ እያደረገ ያለው። እኔ ከልዩ ጋር ያለኝን ነገር ጨርሻለሁ፣ ከእሷ ጋር ምንም አብሬያት እንድኖር የሚያደርገኝ ነገር የለም፣ ሄሉም ስሚ የእሷ ተከታታዮችም ስሙ የሚል እንግዲህ ቴክስት ይመስለኛል ያስተላለፈው። እና በአብዛኛው ብዙዎቹ ከሄሉ ጋር አልጨረሰም፣ ከልዩ ጋር አልጨረሰም፣ ከልዩ ጋር ምናምን የሚሉ ሰዎች ስላሉ ጨርሻለሁ የሚል ቴክስት ነው የሚመስለኝ። እና እንዲሁም ደግሞ ሄሉ እይልኝ ስሚልኝ እወቂልኝ እኔ ከልዩ ጋር ምንም የለኝም እና እባክሽን ነይልኝ፣ እኔ ከልዩ ጋር ያለኝን ነገር ጨርሻለሁኝ፣ ስለዚህ እባክሽን ወደ እኔ ነይ አይነት ቴክስትና ወይም ደግሞ ግብዣ ነው የሚመስለው። እንግዲህ በአደባባይ ላይ ለሄሉ የቀረበ ግብዣ ብየዋለሁ። በአደባባይ ላይ የአብ ስራ ለሄሉ ያቀረበው ግብዣ ነው። በቃ እይልኝ ስሚልኝ እኔ ከልዩ ጋር ነገሬን ከጨረስኩ ቆይቻለሁ። ምናልባት ያልጨረሰችው እሷ ልትሆን ትችላለች አይነት ነገር ነው። ግን እኔ ድራማ ነው አሁንም የአብ ስራን ለመርዳት እርጅኝ ብሎ አምጥቶ ያሰራት ድራማ ነው ሊሆን የሚችለው እንጂ ለማይፈልጋት ሴት ለማይፈልጋት ወንድ በዚህ ልክ ካሜራ ደቅኖ እስከ ማልቀስ ድረስ ምናምን ነገር እጅግ በጣም ከክብር አንጻር ከሴት ልጅ ክብር አንጻር በጣም ከባድ ነው ሊሆን የሚችለው። እና እኔ ምለው ድራማን የሰራው የአብ ስራ
እናንተስ ምን ትላላችሁ? እስቲ ምንድን የተሰማችሁ? ይህንን እሱ የለቀቀውን ቪዲዮ ስትመለከቱ የተሰማችሁ ነገር ምንድን ነው? እኔ በትክክል በቃ አሁንም ለእርዳታ ጠርቷት ነው ብዬ የምለው። ለእርዳታ ጠርቷት ያንን ነገር ያው ለህዝብና ለሄሉ እንዲደርስ ፈልጎ ያብ ስራ ያደረገው ነገር ነው እንጂ አይለቀውም ነበረ። ምንም መልቀቅ እኮ ይሄንን አያስፈልግም። ስለዚህ በቃ ወቁልኝ፣ ስሙልኝ፣ እኔ ከጨረስኩ ቆይቻለሁ፣ አሁንም ልዩ አትበሉብኝ አይነት ነገር ነው የሚመስለኝ። እናንተስ ምንድን ነው የሚመስላችሁ? እስቲ የሚመስላችሁን ሀሳብ አስተያየታችሁን ኮመንት መስጫው ስራ አስቀምጡልኝ። ስላዳመጣችሁን እጅግ በጣም አድርጌ አመሰግናለሁ።